ብዙዎቻችሁ መች ነው የሚወልደው ብላችሁ ትጠይቃላችሁ። መች ነው የሚወለደው? ቀላሉ መልስ ምጥ ሲመጣ ነው። ጤናማ እርግዝና ካለ አንዲት ሴት የምትወልደው ምጧ ሲመጣ ነው። ከዛ ውጭ ግን ያለው የጤና ሁኔታ የጽንሱ ሁኔታ ይወስነዋል። የምትወልጅበትን ቀን ብቻ ሳይሆን የምትወልጅበትንም መንገድ ማለት ነው። ስለዚህ 40 ሳምንት ሲባል ብዙ ጊዜ ሰዎች ፕላን እንዲያደርጉ እንዲያቅዱ ታስቦ የመጣ ቀን ነው እንጂ በዛ ቀን ኤግዛክትሊ የሚወልዱት ሴቶች 5% ብቻ ናቸው። ሌሎቹ ከዛ በፊት ወይ ደግሞ ከዛ በኋላ ባሉት ቀናት ውስጥ ሊወልዱ ይችላሉ። ስለዚህ አንዲት ሴት ጤናማ የምንለው የመውለጃ ጊዜዋ ከ37ኛው ሳምንት እስከ 41ኛው ሳምንት ጊዜ ውስጥ ይሄዳል። ይሄ ማለት ደግሞ ከአንድ ወር በላይ የሆነ ቀናት ናቸው ማለት ነው። ከዛ ውጭ ግን ደም ግፊት ካለ፣ ስኳር ካለ፣ ደም መፍሰስ ካለ፣ የእንሽርቷ ያለ ቀኑ ከፈሰሰ 40 ሳምንት ብቻ ሳይሆን ከዛም በፊት በ35ም በ33 ሳምንትም ልትወልጂ ግዴታ ሊሆን ይችላል። ስለዚህ ይሄንን በማስተዋል አንዲት ሴት የምትወልደው ጤናማ እርግዝና ከሆነ ምጥ ሲመጣ፣ ከዛ ውጭ ግን ያሉት ሁኔታዎች እንደሚያስገድዷት መልኩ ልትወልድ ትችላለች። እንዲብራራላችሁ የምትፈልጉት ነገር ካለ ኮሜንት ሴክሽን ላይ አስቀምጡልኝ። አመሰግናለሁ።